ፍቅር እኔ ጉጉቱ ሊገለኝ ነው። በእናትህ እኔ ልግለጥ እንዳትገልጪኝ ቆንጆ። ብቻ ይሄ ነው ሰርፕራይዙ እንዳትለኝ። ምን ይሰማሻል? የፊስታል ድምፅ። በእናትህ እኔ ልግለጥ። ታሬና ሳሚ እንግዲህ ቁርስ የበሉ ጠረጴዛ ላይ ቁጭ ብለዋል። አትበላም እንዴ ምናምን ይለዋል። ለዛች ምስኪን ተሞርኩዞ የልበን አደረስክ አይደለ ምናምን ይለዋል ታሬ ለሳሚ። እባክህ ተወኝ ራሴ ጨንቆኛል፣ ሁሉም ቢናገሩት ሆድ ባዶ ይቀራል ትላለች እናቴ ይላል። ልክ ናቸው ይላል ታሬ። አንተ እኮ ከሁላችንም እየተበደርክ ባዶችንን አስቀረ። አንተ የቁብ ብር 40,000 ብር እኮ ሞልቃቃ የድሃ ሞልቃቃ ብሎ እንግዲህ ታሬ በጣም ተበሳይቶበታል በጓደኛው ላይ። ታሬ አንድ ነገር አድርጌያለሁኝ ምናምን ሲለው ብድር ልጠይቀኝ እንዳይሆን ብቻ ምናምን ይለዋል። እና ምንድን ነው ጥፋት ሳላጠፋ አልቀርም ሲለው አንተ ከተረፉ ጋር ከተጣበስክ ጀምሮ መቼ ጥፋት ሳታጠፋ አድረህ ታውቃለህ ይላል። ኤድዬ ምናምን ይላል። ኤድ ምን ታሬን እኮ አስቤው አይደለም ምንድን ነው ያደረግከው ይለዋል። ፀጉሩን ልሰጣት ሲሄድ ኤዱ ለማየ የገዛችላትን ቀሚስ ስጥልኝ ብላኝ ይዤው ሄጄ ነበር። እሺ ከዛስ ይለዋል ታሬ። የኔ ፍቅር ደግሞ ቀሚሱን ስታይ ወደደችውና ወይኔ ጉዴ አለ። ወይኔ ጉዴ ይሄ ልጅ በልጅነቴ ጨጓራ ሊያስይዘኝ ነው። አንተ ምን አይነት ደነዝ ነህ ምናምን እንዴት ለእናት ለማሜ የተገዛውን ከዛ ታሬ እኔ ያለ በጣም ስለወደድኳት እማረገውን አላቅ። ይህ ፍቅር አይደለም ልክፍት ነው ይላል። ከዛ በኋላ ተረፉ ጋር እደውላለሁ ብሎ እንግዲህ ታሬ ስልክ ያነሳል። እንግዲህ እሷ እንትን ነች የኪስ ሌባ። እሺ ደውል ምን አገባህ ምናምን ይላል። ዝም በል አንተ ደሜን አፈል እንዳልደፋህ ምናምን ይለዋል። በጣም ቤስት ጓደኛሞች ናቸው ሳሚና ተረፉ። መልከ ጥፉ በስም ይደግፉ አለ። እሺ ምን አባቱ ፈለገ ምናምን አለ። ደወለ። እሺ ምን ፈለግ ትሏል። ይኸውልሽ ይላታል። የወሰድሽውን ቀሚስ ትመልሻለሽ። ኧረ እባክህ ትል። የምን ቀሚስ ነው ደግሞ የሰጠኝ? ማን እንደሆንኩ ጠንቀሽ ታውቂኛለሽ። የማሚ ሽንሽን የሽንሽን ካልመለሽ እንደ ቡና ነው ወቅጬ ማፈላሽ ይላታል። አንተ የሰው ትንሽ ትለዋለች። የሰው ልክ አታውቂም። ኧረ ተሬ ዝም በል ምናምን ይሄ ቦቅቧቃ እዛ እያለ ነው አይደለ የምትሰድበኝ ምናምን ይኸውልሽ ትሰሚያለሽ ይላታል። 2 ሰዓት ቀሚሱን ለመመለስ ምን እንደማደርግሽ አታውቂም ይላታል። ምናምን አታመጣም በእናትህ ብላ እንግዲህ ታሬ አንተ ምን ሆነህ ነው ፍቅረኛዬ ላይ እኮ ነው ይዛትከው ይለዋል። አንተ በማፍቀሬ ደስተኛ አይደለህም እንዴ ይለዋል ሳሚ ማለት ነው። ያፈቀርካት ያችን ምናምንቴ ስለሆነው እንጂ አላቅም ምን አገባ ምናምን ብሎት እንግዲህ ሳሚ ታሬ ተበሳይቶ ሳሚን እዛው ካፌ ውስጥ ጥሎት ይሄዳል። እንግዲህ ፍቅር ፍቅር እውር ነው የሚባለው እንግዲህ እዚህ ጋ ነው ጨዋታው። ሀይ ታሬ እንዴት አደርክ ትለዋለች ኤዱ። ይህ ሳሚ የሚባል ልጅ ሊደፋኝ ነው ይለዋል ታሬ። ያቺ የሴጣን ጥላ ድንዝዝ ብሏል ምን እንዳስነካችሁ አላውቅም ይላል። አትፍረድበት ትለዋለች ኤደን። ተይዞ ነው ፍቅር እንደዚህ ጀነፈል ያደርጋል እንዴ? ከልብ ካፈቀርክ ቢረግጡህ እንኳን መሬት ነው የሚያደርገው ትለዋለች። እንግዲህ የነገረችው ነው የወንድምነትን መከረው እንዳይጎዳ ደግሞ ተንከባከበው። እኔ የምልሽ ሄድዬ ይላታል ታሬ። እኔ ጓደኛሽ ነው ሳሚሽ ሳሚ ምንሽ ነው ይላታል። ማለት ጓደኛዬ ነው ምን ይሆናል ታዲያ? እኔ እኮ እህቱ ነው የምትመስኝ። የሚጨክን አንጀት የለሽም ለሱ ይላል። ግን አናድድሽም ሄድዬ ሲል በጣም ነው የሚያናድደኝ። መቶ ቅልስልስ ሲል ደግሞ ምናምን ብላ እንግዲህ ምን አርኮ ነው ግን ዛሬ አንቺ ነሽ እሱ ብቻ አይደለም አንቺም ነሽ ያናደድሽኝ። ለማሜ ስጣት ያልሽውን ቀሚስ ለተረፉ ሰጥቷታል ይላል። እንግዲህ መሬት ነው ብላ ደህና አርጋ እየረገጠችው ነው ብሎ እንግዲህ ምን ባረገው ነው የሚሻለኝ? ኤድዬ የሳሚን ህይወት ማዳን ካለብን ያንቺ እርዳታሽ ያስፈልገኛል ይላታል። እባክሽን ነቅለን እናውጣው ከዚች ከመጥፎ ሴት ብል እኔ ምን ልርዳህ ትለዋለች። እባክሽን ብርድርም ምናምን ሲጠይቅሽ
ጨክኝ በቃ አንቺ ካልጨከንሽ በስተቀር እሱ ሰው አይሆንም እያለ እንግዲህ ኤደንም ያው ስለምታፈቅረው ሳሚ በመጣ ቁጥር የሚጠይቃትን ነገር ሁሉ ነው የምታደርግለት። እንግዲህ ፍቅር ሳሚ እንግዲህ ወደ ተረፉ ጋር ይሄዳል። የኔ ፍቅር አላት። የኔ ፍቅር ትላለህ እንደ አይነን በጨው አጥበህ ትመጣለህ እንዴ? እንዴት ነው ዝም ብሎ አጠገቡ ሆነክ እላይ ላይ ሲጨፍርብኝ ዝም ብለህ የምታየው? እንግዲህ እንዴት እንዲህ ሲፈነጭብህ የት ነበርክ ትለዋለህ። ዘራፍ አይደለ አትልም? ወንድ አይደለህ እንዴ? ዘራፍ ለማለት ሞክሬያለሁ። ፈሪ ስለሆንክ ልፍስፍስ ወንድ አይወደኝም። ትልፍሽፍሽ እኮ አይደለም ይላታል። እንግዲህ ትለዋለች ለእኔ ፍቅረኛ ሽንሽን መስጠቱ ነው ስህተቱ ይላት። እንዴት ለማየ ስጦታ እኮ ነው የገዛሁት ላንቺ አይደለም ያመጣሁት። ገደል መግባት ትችያለሽ እያልከኝ ነው ትለዋለች። አልክ እንጂ ያለችው ነው እንግዲህ ያለው ደም ግፊትሽ ይነሳል እያለችው እያላት ነው እያባበላት ነው ያው እያለበችው ነው እንግዲህ ያው ሞኝ እንግዲህ ካፈቀረ አይኑ እስከሚገለጥ ድረስ እየተጫወተችበት ነው። ላንቺን የገዛሁት በቃ አታስቢ ምናምን እያላት ነው። ጓደኞቹ ደግሞ በሱ በጣም እየተበሳጩ ነው። ኤዱ እንግዲህ እንጨት ቤት ነች ያለችው። ይመጣል ማለት ሳሚ መጣ። ኤዱዬ ታሬ ሁሉን ነገር ነግሮች ነው አይደለም ምናምን ውድጅ እኮ አይደለም ምን አባቴ ላድርግ ይላታል ለኤዱ ማለት ነው። ኤዱዬ ዝም አትበይኝ ዝም ስትይኝ ይጨንቀኛል እያለችው ነው እንግዲህ የሚቀባ ነገር እጇ ላይ አርጋ ልትቀባባው ነው ማለት ነው። እንግዲህ በጣም ነው የምትወደው ታፈቅረዋለች። ግን ያው ያቺ እዛ ጋር ስለያዘችው ምንም ማድረግ አልቻለችም። ያው ቅብብል ታደርገዋለች። በጣም ነው የምታዝንለት ከልቧ ማለት ነው። ራስን አትጣል ራስን ተንከባከብ ትለዋለች። ይቅርታ አደረገችልኝ ይላታል። አላረግም አላረኩልም እንዴት የእናትን ስጦታ ሳልፈ ትሰጠዋለህ? ሳላስበው ነው በፍጥነት ምሳ በልተሃል ትለዋለች። አልበላሁም። ከዛን ሰሃን ለራሷ ምሳ ቋጥራ የመጣችውን ታጎርሰዋለች። አትበይም አንቺ ምናምን ሲላት አይ አልበላም ብላ አንተ ብላ ታጎርሰዋለች ማለት ነው። እንግዲህ ሰው ስትወድ ከልቧ ነው የወደደችው ማለት ነው። ምንም ከሷ ጥቅም ከሱም ጥቅም ሳትፈልግ ከልቧ ነው ያው የወደደችው ማለት ነው። ኤደን ሳሚን ያቺ ደግሞ የጥቅም ሰው ነች ማለት ነው። ተረፉ የምትባል ትርፍ ነገር ነች እሷ። አንቺ አትበይም እንደ እኔ እኮ አቅብሻለሁ ስትናደጂ ምግብ አትበይም ስወድሽ በሳንቃው ደረቴ ይላል። ከዛ ቀጥሎ ምንድን ያልከው ትሏለች። ስወድሽ ሲላት ከዛ ያጎርሳታል። በእኔ የሚጨክን አንጀት እንደሌለሽ እኮ አውቃለሁኝ እኮ ስለዚህ ነው አጨክንብኝ ደጋግመህ የምታጠፋው ትለዋለች። ኧረ እንደሱ አይደለም ትለዋል። አሁን እኮ ታርቀን ነበር እኮ እንደውም ውጣልኝ ከዚህ ውጣ። ኧረ ሄዱዬ ይቅርታ አድርጊልኝ በቃ ሳሚ በቃ ውጣ ምናምን ብላ ታስወጣዋለች። ወጣ ውጣ አለችው ማለት ከእንጨት ቤት ማለት ነው። ተበሳይቶ ወደ ታሬ ጋር ሄዶ ደስ አለህ ይለዋል። ግን ታሬ ጓደኛዬ ነህ ጠላቴ ነህ ይለዋል። እስቲ አንተ ንገረኝ ይለዋል። ታሬ ጠላቴ ጓደኛዬ ብትሆንማ ኖሮ እኔ የወደድኩትን ትወድልኝ ነበረ እኔ ምን አገባኝ ይለዋል። እንግዲህ ከታሬ ጋራ እየተጨቃጨቁ ነው በኤዱ በዛች የተነሳ ማለት ነው። በተረፉ መሬት የሆነ ወዳጅ ነበረኝ እየረገጠችው አስቸገረችኝ ምናምን ብሎ እንግዲህ ዝም ብለህ አትቀድድ ወሬ አማረልኝ ብለህ ጓደኛ የምትሆን ከሆነ ቲቲ መቀበል አለብህ ይለዋል። የኔና አንተ ጓደኝነት እዚህ ጋር ያብቃል። ስለዚህ ያበደርኩህን ብር መልስልኝ። ታሬ ብር እኮ የለኝም እጄ ላይ በመጀመሪያ ስለ የኔና አንተ ጓደኝነት ስላበቃ በቃ ብር ይመልስ ይለዋል። ለምን ተረፉን አትጠይቃትም? እምቢ አትልህም ይለዋል። እንግዲህ ብሩን ያበደረውን ብር ሊቀበለው ነው ማለት ነው። ማለት እንትን ብለው ሊያስጨንቀው ፈልጎ ሳይሆን ከሱ ከጥፋቱ እንዲመለስ አሁን ደወለ። ሳሚ ወደ ተረፉ ጋር ደወለ።
ምን ፈለግ ካለችው ብታይም ለአንቺ እንትን ምስል ከእንትና ጋር ግብ ግብ ተፈጠርን ምናምን የለም። እሰይ ዛሬ ገና ከወራኸኝ ትለዋለች። ከዚህ በኋላ ቲቲን የማትቀበል ከሆነ ከኔ ጋር ጓደኝነትክ ይቆማል ብዬ አልኩት ብላ እንግዲህ ይነግር አይዲዋ የለህም ትለዋለች። ጠላትን ሆናለ ብድሩን መክፈል አለብኝ እና 5,000 ብሩን አበድርኛ ምናምን ሲላት ደፋር ብላ ጆሮ ላይ ዘጋችበት። ሄሎ የኔ ፍቅር አቶ ሳሙኤል ብሬን ስጠኝና ወደ ቤት ሊሄድበት ትዝጋዋ እኔ ምን አገባኝ ታዲያ ምናምን ይሏል። እንግዲህ ብር ስትጠይቀው ጆሮ ላይ ዘጋችበት ማለት ነው። በቃ እሷ ብር መቀበል እንጂ መጠየቅ አትፈልግም። 2 ሰዓት ነው የምፈልገው ብሬ እንድትመልስ ይለዋል። እንግዲህ ጓደኛው በጣም ተናዶበታል። ለምንድን ነው የተናደደው? እናቱ ምስኪን ናቸው፣ ጉልት የሚሰሩ እና እናቱ ማገዝ ሲገባው ይቺ ደግሞ ቀበጥ እንትን እያለ ሄዱ ይላታል። በሳሜ ላይ መጨከን አለብሽ፣ ብር ምንም ነገር ቢጠይቅሽ ፊት እንዳትሰጪው እባክሽን፣ እኔና አንቺ ከዚህ ጉዳት ማውጣት አለብን ምናምን ብላ እንግዲህ እንደተለመደው እየመጣልሽ ነው። አረገውም አባረሬው ነው የሄደው። እንደማጨክኝበት ስለሚያውቅ ሰበብ ፈጥሮ ይመጣል። አሁን ጨከን ነው የምልበት አታስብ ምናምን። ያንቺ ቅጥ ያጣ ደግነት ገደል እየከተተው ነው፣ እባክሽን ጨከን በይበት ምናምን እያላት እንግዲህ ሳሚን ምንም ነገር ብር እንዳታበድረው እየለመናት ነው። ጓደኛው ከልቡ ጓደኛ ነው። ሁለቱም የሚዋደዱ ጓደኛሞች ናቸው። ግን ማናት ይቺ በመካከል የገበች አንድ ቀበጥ ሚስት ተብያለች። መጣላት ታሬ መጣ። አንተ ህግ ያለበት ሀገር ነው ያለንን ስማ ትለዋለች። ስለዚህ ሌባ ስለሆንሽ ቀጠቅጥሻለሁ ይላታል። አሁን የማሚን ቀሚስ ትመልሻለሽ ይላታል። አሁን ለሚደርስልሽ ቀሚሱ ነው ማለት ነው፣ አታቅራራ በእናትህ ምናምን ትለዋለች። ኧረ ከሰጠውሽ 1 ሰዓቱን ተጠቅመሻል፣ ቀሚሱን ማታመጭ ከሆነ እኔን አያደርገኝም፣ ስለ ዝናዬ በደንብ አድርገሽ ታውቂያለሽ ይላል። እንግዲህ በሰዓትሽ የተሰጠሽን ሰዓት ተጠቀሚበትና ቀሚሱን አምጪ እያላት ነው ታሬ። እንግዲህ ምን ይመስላል ይሄ ቅንቅን አምዳ እያለች እንግዲህ እየተሳደበች ነው። ዋርኒንግ ሰጥቷታል። እንግዲህ ታሬ የጓደኛውን እናት የተገዛላትን ልብስ እንድታመጣ ማለት ነው። መጣ ታሬ መጣ። ሳሚ ኤድዬ ይላታል። ምንድነው ምን ልታረግ መጣ ትለዋለች። ናፍቀኸኝ የመጣሁት በእናትህ አትቀልድ፣ ውጣልኝ በእናትህ ምናምን ትለዋለች። ባልወጣስ? ካልወጣማ እኔ እወጣለሁኝ በፈጠረሽ ኤድዬ በእናትሽ እንደማልጨክንብህ ስለምታውቅ እንደዚህ የምትጨማለቀው ምናምን ትለው። እንደምወድሽ ታውቂያለሽ ይላታል። ከዛ በኋላ እንደዚህ እያለ አመመው፣ ወደቀ ማለት ነው። የሚወድቃል እንደዚህ ሳሚ ሳሚ እያለች እንግዲህ የጮች ነው። ሰዎች መጡ። ከዛ እንግዲህ እንደተሻለው እንግዲህ ታሬ ኤዱ እየሸኘችው መንገድ ላይ እያለ ካልገባህ እኔ በፍጹም አልመለስም ትላለች እሷ። እሱ ደግሞ መሽቷል፣ በቃ ወደ ቤት ተመለሽ ምናምን ብሎ እንግዲህ ደውላለታለች። ያቺ ተረፉ የምትባለው እባክሽ ሳትመጣ ሌላ ነገር ነው የሚመስላት እያላት እኔ በራይድ እመለሳለሁኝ፣ አንተ ተመለስ ግባ፣ በአንተ ቀልድ እንደማላቅ ታውቃለህ ምናምን። እኔም እኮ በአንቺ ቀልድ አላውቅም፣ ኤደን ሞኝ ናት ብለህ እንትን ትላለህ፣ ታዳያጅለኛለህ አይደለ ምናምን። በቲቲም ቀልድ አላውቅም ይላል። ቲቲ እኮ በጣም ማፈቅራት ጓደኛ፣ አንቺ በጣም ወድ እህቴ ነሽ ይላታል። ምነው ሀሳብ ገባሽ ይላታል። አይ ምንም ምናምን እያለች ሳምዬ በእናትህ እንደዚህ አትጨነቅ ምናምን፣ እኔ እንደዚህ እንዳዛሬው እንደሆነ ማየት አልፈልግም እባክህ ምናምን ይላል። ከዛ ቅፍ ያረጋትና እንትን እያለ ከዛ ተረፈች እየመጣች ነው እንግዲህ አየቻቸው ማለት ነው። በቃ እዚህ ቆሜ እጠብቃታለሁኝ፣ እንደውም አንቺን እንደውም እያየች ካየችኝ እንትን ትላለች ምናምን ብላ ትላለች ኤደን። ከዛ እንደውም መጣች በእናትሽ ምናምን እንደለ ከዛ አንዴ ፍቅረኛ ያለው ነው ትላለች። የተረፉ መታ ማለት ነው። አንቺ እንዴ ብትደፍሪ ነው በእናትሽ እንደዚህ የምታወሪኝ? ስሚ ተረፉ ይላታል።
ነገር አትፈልጊኝ ትላታለች ኤደን። እኔ ምንም አላደረግሽም። እኔን ተረፉ ምን ነው ስምሽ አይደል እንዴ ይላታል። ሲጀመር አንተ ነህ ጠላቴ፣ ቆመት ታሳድበኛለህ፣ ምንም አይመስልክም? ይችን ሴት ከዚህ ቦታ ዞር አድርግልኝ። ኤድዬ ነገርኩህ እኮ እኔ በዚህ ቦታ ንቅንቅ አላለቅም። በባልና ሚስት መግባት አይደብርሽም እንዴት ትላታለች። ቲቲ ነኝ ተረፉ አይደለሁም። ማንም ሙኛን አያገባኝም። ግን ትሰምኛለሽ፣ ሳሜን ቤት ሳላደርሰው የትም ንቅንቅ አላለም። ባልና ሚስት ላልሹ ባልና ሚስት አይደላቸው፣ ፍቅረኛሞች ናቸው። እሱንም ደግሞ ልመንለት ብዬ ነው። ክብርን ዝቅ ስታደርገው ልጨምር፣ ከአሁን በኋላ ተፋተናል ትለዋለች። እኔ ኤዱን አዋራታለሁ። በእናትሽ ፖሊስ አይድዬ፣ በእናትሽ ሂዱ ሂጂ በቃ ምናምን ሄዳተ ክፉ ተናገር ከፈለክ አልሄድም ትለዋለች። እየጠበቅኩ ነው ወይ እሷን ወይ እኔን ይላል። ያለበለዚያ እሄዳለሁኝ ምናምን። እንግዲህ ግን ቆይ እዚህ ያለሁት ለማን እኮ ነው እዚህ ያለሁት? እንዳትሞትብኝ እኮ ብዬ ነው። ቆይ ያንቺን ያደረገው ማን ነው? ሳሚ ይህ ምን ታመጫለሽ? የኔ ነው ትላታለች። ታፈቅሪዋለሽ እንዴ ምናምን ብላ ተረፉ እንግዲህ ኤደንን ትጠይቃታለች። በወንድምነት ትላለች። እኔን ሲያውሽ ግን እኔን ለመቀማት ሰፊ ያልሽ ነው የምትመስል። አንቺ ካልሽ ምን ይደረጋል ትላለች። አንተ ጅላንፎ ምን ትጠብቃለህ ምናምን ብላ እንግዲህ ኤዱ ብሎ እንግዲህ ከአቅሙ በላይ የሆነ ጩኸት ጮኸባት። እሺ ሳምዬ በቃ እቤት ስደገባ ደውልልኝ እሺ ምናምን ብሎ በጣም ጮኸባት። እንግዲህ እሷም እያለቀሰች ስሚ ደግሞ ትላታለች። ሳሚ መቼም ያንቺ አይሆንም ወንድሜ እያልሽ አትጃጃይ ትላታል። የሴት ልጅ እድሜሽን እንትን አትበይ፣ ሳይመሽብሽ ብጤሽን ፈልጊ እንግዲህ ብላታለች። ተረፉ ለኤደን ሰላም ፍቅርን ተመኘውላችሁ። እንግዲህ የሲፈን ዩቱብን ሰብስክራይብ ሼር እያደረጋችሁ አብራችሁን ተከታተሉ። በክፍል 3 ደግሞ በነገው ዕለት እንመጣለን። ሰብስክራይብ እያደረጋችሁ ሰፖርት አድርጉ። እናመሰግናለን።